ትግራይ ዳግም ተደበደበች። ህወሓት አስጨረሳቸው። ለ3 ዓመታት ያህል አንጻራዊ ጸጥታ ተጎናጽፎ የቆየው የሰሜኑ ምድር አሁን እንደገና በከባድ ጦርነት አውሎ ነፋስና በብረት ነጎድጓድ ሲናወጥ ይታያል። የሰማዩን አካል በሰነጠቁ ወታደራዊ ጀቶችና በድሮኖች ድምጽ ስር መሬቱን በታንክና በመትረየስ እሳት እየታረሰ ድንበሩ በባሩድ ጭስ ይሸፈናል። ከትግራይ እናት እቅፍ በኃይል የተቀሙ ህፃናት የሰዓት አለንጋ እየበላቸው ነው። ኤርትራ የኢትዮጵያና የሱዳን መጋጠሚያ የሆነችው የወልቃይት ምድር አጠገቧ የሚገኙት የሸረሪትና የበረከት ከተማ ስፍራዎች የከባድ መሳሪያዎች ድምጽ የሚያስተጋባባቸውና የታሪክና የደም መድረክ ሆኗል። በተመሳሳይ መልኩ በአፋር አቅጣጫ በራያ ባላማጣ በዞብል ሰንሰለታማ ተራሮች በሁለቱ ወገኖች በኩል ያለው ሰፊ ወታደራዊ ስምሪት አካባቢውን ወደ ከፍተኛ የጦርነት ውጥረት ማዕበል አግብቶታል። በበረከት ከተማ ድምጽ ሳያሰሙ መሬት ከነኩ በኋላ የሚፈነዱ የፌዴራል መንግስት ዘመናዊ መሳሪያዎች የህወሓትን የጦር ተሽከርካሪዎች፣ ኮንቮዮች፣ የመሳሪያና የስንቅ ጭነቶች አመድ በማድረግ አክራሪውን ኃይል ከአቅም በላይ አክስረውታል። በዚህ ወታደራዊ ግብግብ መሃል የፌዴራል መንግስቱ ምንጮች እንደሚገልጹት ህወሓት አካባቢውን ወደ አዲስ ግጭት አዙሪት በማስገባትና ታጣቂዎችን በአጭር ሰዓታት ሁመራን እንዲቆጣጠሩ በማዘዝ ጥቃት እየሰነዘረ ሲሆን የመንግስት የኃይል ሚዛኑን ለማስጠበቅ ግስጋሴውን ለማስቆም ከባድ የምድርና የአየር ድብደባዎችን ማካሄዱን ይጠቅሳሉ። በአንጻሩ ከህወሓት በኩል የሚሰሙ መግለጫዎች ደግሞ የፌዴራል መንግስቱ ያሰማራቸው ድሮኖችና የጦር ጀቶች በክልሉ ላይ ያወረዱት የእሳት ዝናብ የሰላም ስምምነቱን አደጋ ላይ ጥሎታል ሲሉ ይከሳሉ። ይህ በሁለቱ ወገኖች መካከል የሚታየው እልህ አስጨናቂ ግስጋሴና ተቃራኒ ውንጀላ የቀጠናውን ድባብ በስጋትና በጦርነት ግርማ ሞልቶታል። ያ የተቀደሰው የሰላም አየር ተነጥቆ በምትኩ የመትረየስና የታንክ ሲቃ፣ የድሮንና የጦር ጀቶች አስፈሪ ጉራማይሌ ድምጽ የምድሪቱን ሰማይ አጥቁሮታል። ለዚህ አዲስ የምድር ሲኦልና የደም መፍሰስ ዋናው ጠንቅ ደግሞ የስልጣን ጥማቱ የወረረውና የትግራይ ህዝብን ለተደጋገመ መከራ የሚዳረገው የህወሓት አክራሪ ቡድን ነው። ህወሓት የራሱን ውድቀት ለማራዘም ሲል አሁንም ህፃናትን ከእናቶች እቅፍ በግፍ እየቀማ የእሳት ራት በማድረግ ላይ ይገኛል። ትናንት በኤርትራ በኢትዮጵያና በሱዳን መጋጠሚያ የሆነችው ታሪካዊቷ ወልቃይት በተለይም በሸረሪና በኩል የደም ምድር ሆናለች። በአፋር በኩል በከባድ መሳሪያዎች አጓሪ ድምጽ ይሰማል። በራያ ባላማጣና በዞብል አካባቢዎች ጦርነት ደመና አጥልቶ የወታደር እንቅስቃሴዎች ስጋን ነክሷል። የፌዴራል መንግስቱና ሀገር አቀፍ የሀገር መከላከያ ሰራዊት የሀገሪቱን ሉዓላዊነትና የህዝቡን ደህንነት ለማስከበር በወሰዱት የደመቀና የተቀናጀ እርምጃ በሸሪና አካባቢ ጥቃት ለማድረስ የሞከረው የህወሓት አርሚ 7 የተባለው ክንፍ በዘመናዊ ድሮኖች አማካኝነት አየር ላይ በማክሸፍ ሙሉ በሙሉ ጨርሰውታል። የፌዴራል መንግስቱ የሰላም ለማስከበር ያለው ጥንካሬና ቴክኖሎጂያዊ ብልጫ የህወሓትን የጥፋት ህልም በቅጽበት እየበተነ ይገኛል። ህወሓት የራሱን አጥፊነት ለመሸፈን ጦርነት ተከፈተብኝ በማለት ቢጮህም ጠቅላይ ሚኒስትሩ አማካሪ ዶክተር አብርሃም በላይና የተለያዩ መረጃዎች እንደሚያረጋግጡት አዲሱን የጥፋት አውሎ ነፋስ የለኮሰው ቡድኑ ራሱ ነው። ዶክተር አብርሃም ኋላ ቀርና የትግራይ ህዝብ ዋና ጠላት ሲሉ የጠሩት ይህ ቡድን አንዲት አረብ የቀረቻቸውን ኃይሎች ተስፋ በማድረግ ወጣቶችና ታዳጊዎች ላልተረዱትና ዓላማ በሌለው የእሳት ውስጥ እየማገደ ይገኛል። ከሱዳን ተሻግሮ ሁመራን በአጭር ሰዓታት ውስጥ ለመያዝ ያለመው አጥፊ ስትራቴጂውም በኢትዮጵያ ሀገር መከላከያ ሰራዊት ለዋለነትን አቅም ፊት አቧራ ሆኖ ተበትኗል። በመጨረሻም ዶክተር አብርሃም በላይ እንዳሰመሩበት በጦርነቱ የሚመለስ የትግራይ ህዝብ ጥያቄ የለም፣ ማንኛውም ጥያቄ ምላሽ የሚያገኘው በሰላም በውይይትና በመደማመጥ ብቻ ነው ብሏል። ወጣቶች የሌሎችን የጥፋት ፍላጎት የሚያስፈጽም መሳሪያ እንዳይሆኑና ይህ አካሄድ በአስቸኳይ ካልቆመ ወደፊት ለመጠገን የሚከብድ ጥፋት እንደሚያስከትል ለማስገንዘብ ሁሉም ሰላም ወዳድ ወገን ጦርነት ይበቃል በማለት የሰላም እጁን እንዲዘረጋ ጥሪ አስተላልፈዋል። ህወሓት በታሪክ አጋጣሚ ያገኘውን የሰላም እድል አየር ላይ በትኖ አሁንም የጥፋት ደውል ቢደውልም የፌዴራል መንግስቱ የሀገሪቱን ጽናትና ህዝቡን ህልውና ለማስከበር በኩል ያወጣው የሉዓላዊነት ዘበኝነት በተግባር እያስመሰከረ ይገኛል። በሰማያዊ አካል ላይ የሚንደረደሩት ድሮኖችና ወታደራዊ ጀቶች ድምጽ ሲያስተጋባ የምድር አካል ደግሞ በታንኮችና በከባድ መሳሪያዎች ግልብጥብጥ እየታረሰ ይገኛል። የኢትዮጵያ ኤርትራና ሱዳን ድንበር መጋጠሚያ የሆነችው የሁመራ የወልቃይት አቅጣጫ በተለይም የሸረሪና የበረከት ቀጠናዎች በከባድ መድፍ ተኩስና የፊት ለፊት ግጭቶች እየተናወጡ
መሆናቸው ከስፍራቸው የወጡ መረጃዎች ይጠቁማሉ። በተመሳሳይ ወቅት በአፋር አቅጣጫ በራያ ባላመጣና በዞብል ሰንሰለታማ ተራሮች አናት ላይ ሁለቱም ወገኖች በኩል የሚደረገው ግዙፍ ወታደራዊ ኃይል እንቅስቃሴና ዝግጅት አካባቢውን ወደ አጋደለ የጦር ድባብ ቀይሮታል። መሬቱን በስጋት ድምጽ እየተቀጠቀጠ ይገኛል። በዚህ ለአስጨናቂ ኃይል ፍጥጫ መሃል የፌዴራል መንግስቱ ወገኖች እንደሚገልጹት ህወሓት ታጣቂዎቹን በአጭር ጊዜ ውስጥ ሁመራን እንዲቆጣጠሩ ትዕዛዝ በመስጠትና ከሱዳን ወሰን አተሻግረው የገቡትን ኃይል በማንቀሳቀስ አዲስ የጦርነት ሰዓት አጭሯል ሲሉ ይከሳሉ። መንግስትም ይህን ግስጋሴ ለማስቆም ከባድና አጥፊ የአየር የምድር ጥቃቶችን መሰንዘሩን ይናገራል። በሌላ በኩል ደግሞ ከህወሓትና ከትግራይ ወገን የሚወጡ መግለጫዎች የፌዴራል መንግስቱ ኃይሎች በድሮን በከባድ መሳሪያዎች የተደገፈ ሰፊ ጥቃት በመሰንዘር የሰላሙን ድልድይ አፈርሰዋል ሲሉ ይከሳል። ይህ በሁለቱ ወገኖች የተነሳው የጦርነት ነጎድጓድና ተቃራኒ ውንጀላ ቀጠናውን ወደ ከፋ ምድራዊ እሳትና የደህንነት ስጋት አዙሪት እየከተተው ይገኛል።